ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በብዙ ምሕረቱ በብዙ ይቅርታው ለእኛ ለወገኖቹ ድህነትን ያደረገልን የእስራኤል አምላክ የሁላችን ፈጣሪ ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች በእግዚአብሔር ስም እንደምን ሰነበታችሁ? አሜን። ስለ ብዙ ቸርነቱ፣ ስለ ድንቅ ጥበቡ፣ ስለ ሰማያዊ ልደቱ፣ ስለ ምድራዊም ልደቱ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። አምላክን የወለደችልን የባህሪያችን መመኪያ የመዳናችን ምክንያት ንጽሕተ ንጹሐን ድንግል ማርያም ስሟ የተመሰገነ ይሁንልን። እግዚአብሔር አምላካችንን በግብር የመሰሉት በእግር የተከተሉት አማላጆቻችን፣ ወዳጆቻችን፣ አባቶቻችን ምድራውያን ቅዱሳን፣ አማላጆቻችን፣ ወዳጆቻችን ሰማያውያን መላእክት ሁላቸውም የእግዚአብሔር ወዳጆች የተመሰገኑ ይሁኑልን። እንደ እግዚአብሔር ቸርነት እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። የምናስተውልበትን ሕሊና እሱ ራሱ በድንቅ ጥበቡ ይክፈትልን። ዛሬ መጋቢት 29 ነው። መጋቢት 29 ብዙ ተአምራት የተከሰቱበት ዕለት ነው። ዓለም የተፈጠረችው አሁን የምንኖርባት ዓለም የተፈጠረችው መጋቢት 29 በዕለተ እሁድ ነው። ዓለም ከተፈጠረች ከ5500 ዓመት በኋላ እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ከመቤታችን የተጸነሰበት ዕለት መጋቢት 29 ዕለተ እሁድ ነው። እንዲህም ከሆነ ከ33 ዓመታት በኋላ እግዚአብሔር አምላካችን አርብ ቀን በቀራንዮ ተሰቅሎ ቅዳሜ በመቃብር ውሎ የተነሳባት ዕለት መጋቢት 29 ዕለተ እሁድ ናት። ወደፊትም ደግሞ እግዚአብሔር አምላካችን በድንቅ ጥበቡ ካለመኖር ወደ መኖር ካለመታየት ወደ መታየት ያመጣውን የዓለም ተፈጥሮ በአጠቃላይ ፍጥረተ ዓለም የሚያሳልፍበት ዕለት መጋቢት 29 ዕለተ እሁድ ዘመነ ዮሐንስ ደብረ ዘይት ነው። እናም ይህ ዕለት ለመፈጠራችን መጀመሪያ ነው። በዚህ ዓለም ተፈጥረን ኑረን ደግሞ ሌላኛውን አዲስ ዓለም ለመጀመር ደግሞ ሌላ መጀመሪያችን ነው ማለት ነው። ለዚህ ዓለም መሰናበቻ ለአዲሱ ዓለም ደግሞ መጀመሪያ ዕለት ነው ማለት ነው። እንዲህ ይላል ቅዱስ ያሬድ፣ ለልየ በእዴ ለሐኩዋ ለድንግል እንተ እምኔሃ ተሰባይኩ ይቤ እግዚአብሔር ይላል። የዛሬውን ዕለት በአግባቡ ከተራቀቁበት ካመሰጠሩት ሊቃውንት መካከል የሆነው ሊቁ ቅዱስ ያሬድ ኢትዮጵያዊው ይህን ብሏል። ስለ እመቤታችን እግዚአብሔር ያለውን ቃል ይዞ ተናግሯል። ቅዱስ ያሬድ ለልየ በእዴ ለሐኩዋ ለድንግል እንተ እምኔሃ ተሰባይኩ ይቤ እግዚአብሔር። እግዚአብሔር እንዲህ ይላል አለ ቅዱስ ያሬድ። እግዚአብሔር እንዲህ ይላል፣ ከእሷ ሰው የምሆንባትን ከእሷ ሰው ሁኜ የጠፋውን ዓለም የወደቀውን አዳምን የማነሳባትን ድንግልን እኔው ራሴ ፈጠርኋት ይላል እግዚአብሔር አለ ቅዱስ ያሬድ። እንግዲህ እግዚአብሔር አምላካችን ሁሉን የፈጠረ ሁሉን የሚገዛ ሁሉን የሚመግብ ደግሞ ይህም ብቻ ሳይሆን የፈጠረውን ዓለም ደግሞ እሱ በፈቀደ ጊዜ
የጊዜው ቀመር ሲጠናቀቅ የሚያሳልፈው ራሱ ክርስቶስ ነው። ሰው በስህተት ጠፍቶ ነበረ፣ ወድቆ ነበረ፣ ተዋርዶ ነበረ፣ ተራቁቶ ነበረ። ነገር ግን እግዚአብሔር ሰው ጠፍቶ እንዲቀር ስለማይፈልግ ሁላችንም የእግዚአብሔር ገንዘቦች ስለሆን የእግዚአብሔር ገንዘብ ደግሞ በከንቱ ስለማይጠፋ እግዚአብሔር ከወደቅንበት አነሳን። ከወደቅንበት ያነሳን ደግሞ ከሰማየ ሰማያት ወርዶ ከዘመዳችን፣ ከእናታችን፣ ከእህታችን በባህሪዋ በሁለንተናዋ ከምትመስለን ከኛ የምትለየው እሷ፣ ከኛ የምትበልጠው እሷ በንጽህናዋ፣ በቅድስናዋ፣ በድንግልናዋ ክርስቶስን ለመውለድ በመብቃቷ ነው እንጂ እመቤታችን ከኛ የምትለይበት አንዳች ነገር የለም። የተወለደችው ከሰው ነው። ያደገችው ከሰው ጋር ነው። ምንም እንኳን በቤተ መቅደስ ብታድግም ቤተ መቅደስ ያስገቧትም ካህናት ናቸው። በቤተ መቅደስም የነበሩ ካህናት ከእሷ ጋር ይኖሩ ነበረ። ሁልጊዜም ለ24 ሰዓት ከእሷ ጋር ባይኖሩም ከቤተ መቅደስም ከወጣች በኋላ የተጠጋችው ከሰው ቤት ነበረ። ያውም እመቤታችን ድሆች የሚኖሩትን ኑሮ የኖረች፣ ድሆች እንደሚኖሩት ሁና የኖረች እመቤት ናት። ስለዚህ እመቤታችን ዘመዳችን ናት፣ እህታችን ናት፣ እናታችን ናት፣ ደግሞም እመቤታችን ናት ቅድስተ ቅዱሳን ድንግል ማርያም። ከዚች እመቤት ይችን እመቤት የፈጠረ ደግሞ ራሱ ባለቤቱ እግዚአብሔር ነው። ከሱ ውጭ ፍጥረት መፍጠር የሚችል ኃይል ስለሌለ እሷን የፈጠራት ራሱ እግዚአብሔር ነው። እመቤታችንን የፈጠራት ክርስቶስ ለዓለሙ መዳን ምክንያት እንድትሆን ነው። እሷ ለመዳናችን ምክንያት ናት። እሷ ንጹሕ ሁና ተገኝታ እሷ ለመመረጥ በቅታ ክርስቶስን ባትወልድልን ኑሮ አሁን ያለንበት ዘመን አሁን የያዘውን መልክ አይይዝም ነበረ። የምንበላው ስጋ የለም፣ የምንጠጣው ደም የለም። ስጋው ደሙ ሊኖር የቻለው እነ ንስሐ፣ እነ ጾም፣ እነ ጸሎት፣ እነ ሱባኤ፣ እነ ትንሣኤ፣ በአጠቃላይ እነዚህ ሁሉ የኖሩት እመቤታችን ለመመረጥ በቅታ ተፈጥሮ የጠፋውን ዓለም ሁለተኛ እንዲፈጠር ምክንያት ስለሆነች ነው። እመቤታችን እንደኛ ተፈጥራ ግን ከኛ ልቃ የተገኘች በገነት የነበረችውን ሔዋን መስላ የተገኘች እመቤት ናት ድንግል ማርያም። ለዚህ ነው ሊቃውንቱ እንደሚሉት እና አባ ሕርያቆስ በቅዳሴያቸው እነ ቅዱስ ሳዊሮስ ዘስሙናይን በድርሳናቸው ሌሎቹም ሊቃውንት በየመጽሐፎቻቸው እንደገለጹት እግዚአብሔር አብ ከሰማይ ሆኖ ተመለከተ፣ ነጸረ አብ እምሰማይ ወኢረከበ ዘከማኪ አስተንፈሰ ወአጼነወ ወሰምረ መዓዛዚአኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር ብሏን አባ ሕርያቆስ ሊቁ። እግዚአብሔር አብ ከሰማይ ሆኖ ተመለከተ። በአራቱ ማዕዘን ሲመለከት ግን እንደ እመቤታችን አይነት ሴት አልተገኘችም። እንደሷ ድንግል መሆን ብቻ ሳይሆን ድንግለ ሥጋ ብቻ ሳይሆን እሷ የተገኘችው ድንግል በህሊናሃ ወድንግል በሥጋሃ፣ በሥጋዋም ድንግል ናት፣ በሐሳቧም ድንግል ሆና የተገኘች ናት። እመቤታችን ድንግልናዋ በብዙ መንገድ ነው። በመስማት ድንግል ናት፣ ክፉ ነገር ሰምታ አታውቅም። በማየት ድንግል ናት፣ ክፉ ነገር አይታ አታውቅም። በመዳሰስ ድንግል ናት። እመቤታችን ክፉ ነገር ዳሳ አታውቅም። እንዳልኳችሁ ያደገችው ቤተ መቅደስ ስለሆነ እሷ የምትዳስሰው መጥፎ ነገር በቤተ መቅደስ ውስጥ የለም። ከቤተ መቅደስ ከወጣችም በኋላ እመቤታችን የመላእክትን ባህሪ ተላብሳ ስለወጣች ሁለንተናዋ የሚመስለው እነሱን ነበረ። አነጋገሯ፣ አዋዋሏ፣ አረማመዷ ሁለንተናዋ የተመጠነ የተለካ ነበረ። ለዚህ ነው በእግዚአብሔር ስትታይ ከሁሉም ተሽላ ብቻ ሳይሆን በልጣ የተገኘችው። በዚህ ምክንያት እመቤታችን ተመርጣለች ማለት ነው። እመቤታችን ተመርጣለች።
በመመረጧ ምክንያት እግዚአብሔር እሷን ከተመለከተና ካየ በኋላ ቅዱስ ገብርኤልን ከሰማይ ልኳል። ቅዱስ ገብርኤል ወደዚህ ምድር ሲላክ የመጀመሪያው አይደለም። ቅዱስ ገብርኤል እንደምናውቀው በኦሪት በዘመነ ኦሪት በዚያ በጨለማው ዘመን ከሰማይ ተልኮ ብዙ ስራዎችን ሰርቷል። ለነ ሙሴ ተገልጦላቸዋል በቁጥቋጦ ስር፣ ለነ ዳንኤል፣ ለነ ሕዝቅኤል፣ ለሰለስቱ ደቂቅ በእሳት ውስጥ። ቅዱስ ገብርኤል ብቻ ሳይሆን መላእክት የኛ ወዳጆች ስለሆኑ በስጋም በነፍስም ከኛ አይለዩም። በስጋ ምሕረትን ይለምኑልናል፣ በነፍስ ደግሞ እንደዚሁ አማላጆቻችን ናቸው ማለት ነው እና ዛሬ ግን የተላከበት ተልእኮ ከስከዛሬው ተልእኮ ለየት ያለ ነበረ። ለማስረዳትም የሚያስቸግር ነበረ እና ቅዱስ ገብርኤል እሳት ውስጥ ገብቶ ሰለስቱ ደቂቅን ከእሳት ከመከራ ሲያወጣቸው ያልከበደው ለእመቤታችን በድንግልና ጸንሶ በድንግልና መውለድን ለማስረዳት ከብዶት ነበረ ማለት ነው እና መጥቶ እመቤታችንን ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ ትጸንሲ ትወልዲ፣ የምትጸንሺው የምትወልጂውም ኢየሱስ ይባላል ስሙ ብሎ እነዚህን ጥያቄዎች ለእመቤታችን እነዚህን የመሰሉ ውብ ንግግሮች ከዚያ በፊት የነበሩ ሊቃውንት ለመግለጽ የተቸገሩባቸውን ቅዱስ ገብርኤል ለእመቤታችን ነግሯታል ማለት ነው። ይህ የሆነው መጋቢት 29 በዕለተ እሁድ ማለት ነው። ነው ይህ ከሆነ 2000 ዓመቱ ማለት ነው። እመቤታችን በቅዱስ ገብርኤል ብስራት በእግዚአብሔር ቸርነት በእግዚአብሔር ፈቃድ በመንፈስ ቅዱስ ረቂቅ ጥበብ እመቤታችን ከሰማይ የወረደውን ክርስቶስን ይኩነኒ እነሆኝ የጌታ ባሪያ አለሁኝ እንደ ቃልህ ይሁንልኝ በማለት ተቀብለዋለች። እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ዓለሙን የሚመግብ ሆኖ ሳለ በአንድ ሽማግሌ ድሃ ቤት በአንዲት እመቤት ድንግል ማህፀን አደረ። ይህ የሆነበት እኛን ከማፍቀሩ እኛን ከመውደዱ የተነሳ የዲያብሎስ ልጆች ሆነን እንዳንቀር ዲያብሎስ በእኛ ላይ ሰልጥኖ ሲያሰቃየን እንዳይኖር ነፃ ሊያወጣን ነው ክርስቶስ። ይህን ያደረገ የሁላችን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በዚህ ምክንያት ክርስቶስ እኛን በመምሰሉ የእኛን ባህሪ በመያዙ እንደኛ የባሪያን አካል በመያዙ የደረሰበትን መከራ ሁላችንም የምናውቀው ነው። ከመሰደድ ጀምሮ እስከ መሰቀል እስከ መሞት ድረስ መቃብር እስከ መውረድ ድረስ ይህ የሆነው እግዚአብሔር እኛን ሊፈልግ በመምጣቱ ምክንያት ነው እንጂ ክርስቶስን በአምላክነቱ ቢሆን ኑሮ የሚጠሉት ፈልገው አያገኙትም፣ አይዳስሱትም፣ አያዩትም። እንኳን በአምላክነቱ ብቻ ቀርቶ ሰው ከሆነ በኋላ እንኳን 3 ዓመት ሲያስተምራቸው እሱ በፈቃዱ ወዶ እነሆኝ አለውላችሁ እስኪላቸው ድረስ አይሁድ ብዙ ጊዜ ሊገሉት ፈልገው በድንጋይ ሊወግሩት ፈልገው አልተቻላቸውም። ለ3 ዓመት ሳይቻላቸው ኑሮ በኋላ አይሁድ ሞኝ ስለሆኑ እንጂ የሰቀሉት በነሱ ኃይል ሳይሆን ከሰማይ የወረደበት የመጨረሻ ግቡ ስለሆነ ነው። ከሰማይ የወረደበት በነሱ እጅ ተይዞ ምራቅ ተተፍቶበት በቀኖት ተቸንክሮ መስቀል ተሸክሞ ወደ ቀራንዮ ተጉዞ ይህንን የመሳሰለ ጸዋትወ መከራ ተቀብሎ ዓለሙን ሊያድን ስለመጣ ተልእኮውን ለመፈጸም እግዚአብሔር አምላካችን ሁላችን እንደምናውቀው በጸሎተ ሐሙስ ማታ ሊይዙት ሲሄዱ እኔ ነኝ ብሎ ተይዞላቸዋል ማለት ነው እና
ይህች የዛሬዋ ዕለት ከሁሉም በዓላት የበለጠች ከሁሉም በዓላት ከፍ ያለች ናት። አሁን የሆነው ነገር ሁሉ እንዲሆን የዛሬዋ ዕለት ወሳኝ ዕለት ናት። ባይጸነስ መወለድ የለም። ባይጸነስ ባይወለድ ኑሮ ክርስቶስ እንደኛ ቀስ በቀስ አያድግም፣ በዚህ ምድር አይመላለስም፣ በዚህ ምድር አያስተምርም፣ ተአምራት አይታዩም። ይህ ሁሉ ይቅርና በዚህ ምድር መስቀል ላይ ተሰቅሎ ዓለሙን አያድነውም ነበረ ማለት ነው። ስለዚህ መጋቢት 29 እመቤታችን መመኪያችን፣ ሕይወታችን፣ ተስፋችን መሆኗ በግልጽ የታወቀበት ሰውና መላእክት፣ ነፍስና ሥጋ፣ ሕዝብና አሕዛብ፣ ሰማይና ምድር፣ ፈጣሪና ፍጥረት በአጠቃላይ ሁሉም እርቅ የፈጸሙበት ዕለት ነው ማለት ነው። ለዚህ በዓል ስላደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የእመቤታችን ፍቅሯ በረከቷ አይለየን፣ ይቆየን።